እሺ ተመልካቾቼ እንግዲህ ሽንኩርቱ እንደዚህ ጥብስ እያለ ነው። አሁን ደግሞ የምንጨምረው ነጭ ሽንኩርትና ዝንጅብሉ ማለት ነው። ከዛ ማስለዋለሁ። ይሄ በደንብ ጥብስ ሲል ደግሞ ጎመን እናስገባለን። እሺ ተመልካቾቼ አሁን ደግሞ ጥቅል ጎመኑን አስገባለሁ። ጥቅል ጎመኑን አስገባለሁ። ከዛ በደንብ አማስለዋለሁ። ሁሉም በዘይት ነው ጥብስ ማለት ያለበት። ውሃ ጨምረን አረቦች መንዲ ይሉታል ወይም በሪያኒ እንደሚሉት ማለት ነው። በእኛ በኢትዮጵያዊ ደግሞ ሩዝ በአትክልት ያው ጾም ስለሆነ ጊዜው አሁን ያለንበት። ከዛ ይሄ ጥብስ ሲል ደግሞ እንደዚህ ነው አይደል? ጥብስ ሲል ደግሞ ሌላ እንጨምራለን። እሺ ተመልካቾች አሁን የከፈትን በደንብ እናማስላለን እንዳያርብን ማለት ነው። እሺ ተመልካቾች አሁን ደግሞ የተፈቀፈቀው ቀይ ስር እንጨምራለን። በደንብ እናማስለዋለን። በደንብ እንደዚህ እናማስለዋለን። ጥብስ ማለት አለበት፣ ምክንያቱም ኋላ ላይ ጣዕሙን ያመጣዋል ማለት ነው። እሺ ውዶችዬ አሁን ደግሞ እንደዚህ ጥብስ ብሏል ካሮቱ፣ ጥቅል ጎመኑ። አሁን ደግሞ ቆስጣ ጨምራለሁ። ቆስጣ ብዙ መብሰል አይጠበቅበትም፣ ምክንያቱም ቶሎ መብሰል ስለሚችል ማለት ነው። እዚህ ጋር ደግሞ ምን አለ መሰላችሁ ያልተፈጩ ቅመሞች አሉ። ይሄን እንግዲህ በብዛት ያው አረብ ሀገር ያላችሁ ልጅ ታውቁታላችሁ፣ ያው ቴስት ይሰጣል። እዚህ ጋር ደግሞ ብዙም አልጨመርኩም። ሄል ያልተፈጨ ሄል እና ብላክ ፔፐር ወይም ቁንዶ በርበሬ። ከዛ ደግሞ እዚህ ጋር ቅርንፉድ አለ፣ ሳይበዛ ትንሽ ትንሾች ጨምራለሁ፣ ምክንያቱም ጣዕም ይሰጣሉ ወይም ያጣፍጣሉ ማለት ነው። እንደዚህ አድርጌ አማስለዋለሁ። ይሄን ካማሰልኩት በኋላ የፈላ ውሃ አለኝ አምጥቼ ጨምርና ሩዜን አጥቤ አስቀምጫለሁ። ጨምረዋለሁ። ተከታተሉኝ። በስማም አያምርም? ያፍከት ሩዝ እኔ በጣም ነው የምወደው። ያው የኔ የምወደውን ነው የምሰራላችሁ። ነገራችን ላይ ለኔ ስበላው በጣም ደስ የሚያሰኘኝ ሁሌም ብበላው የማልሰለቸውን ነገሮች ነው ወደ እናንተ ማመጣው። ይሄው እንግዲህ በእንደዚህ ሁኔታ ያዘጋጀኋቸውን አትክልቶች ጥብስ ብለዋል። ከዛ ሩዙ ጋር ደግሞ ስለሚበስል ብዙ ከለራቸውን እንዲጠፋ አላደርግም። ከዚህ በላይ የፈላ ውሃ አለኝ አምጥቼ ጨምሬ ሩዙን ጨምራለሁ ማለት ነው። እሺ ተመልካቾቼ አሁን ደግሞ እዚህ ጋር ያለው ጨው አለ፣ ክኖር አለ። እንደገና ደግሞ የምታውቁት ከሆነ ማለት ነው ይሄ ቅመም አለ። ይሄ ቅመም አለ፣ ሁሉም ቅመም ያለበት ማለት ነው። በብዛት አረብ ሀገር ያለ እህቶች ታውቁታላችሁ። ሁሉም ነገር ያለበት ኮረሪማ አለው፣ ድንብላል፣ እርድ፣ ከሙን፣ ቀረፋ፣ ሁሉም ነገር ያለበት 12 ቅመም ያለበት እንደዚህ አሉ። ከዚህም ጨምሬያለሁ ማለት ነው። ፓውደር ነው ጨምሬያለሁ ከዚህ። ከዛ በደንብ አማስለዋለሁ። አሁን የፈላ ውሃ ስላለኝ ሩዜን ነው የምጨምረው። ሩዜን ጨምርና አዋህደዋለሁ። ይሄው ሩዝ አጥቤያለሁ። ደጋግሜ ነው ያጠብኩት። እንግዲህ በስመቲ ነው ጨምረዋለሁ ማለት ነው ሩዙ። ከዛ እዚህ ጋር ደግሞ የፈላ ውሃ አለኝ። ሩዝ ያጠብኩበትን ሳህን ሩዝ ስላለው ለቅለቅ አድርጌ ጨምርበታለሁ።
ከዛ በደንብ አድርጌ አዋህደዋለሁ። ከለሩ በጣም አሪፍ ከለር ነው የሚመጣላችሁ። የአትክልት ሩዝ የእውነት በጣም ነው ደስ የሚለው። እንደምታዩት ሳደባልቀው እራሱ በጣም ነው የሚያምረው። ከለሩ ወደ እርድ እንደተጨመረበት ነው የሚያመጣው። ይሄ ደግሞ የቀይ ስር የራሱ ከለር ስለሆነ ማለት ነው። እርድ ምናምን አልጨመርኩም። መጨረሻ ላይ ደግሞ አሳያችኋለሁ። ከለር ስላለው ይጨምርበታል። በቃ እንደዚህ ጨምሬያለሁ። ሩዙ እንዳይቦካ መጥናችሁ የፈላውን ውሃ መጨመር። ምክንያቱም ሩዝ ሲቦካ ጥሩ አይደለም። ሳይቦካ ቅርብ ሳይሆንም ያው አፍ ላይ ቆንጆ ጣዕምና ቆንጆ ነገር ያለው ሩዝ ነው የምሰራው። ከዛ ውሃውን በደንብ ጨምሬያለሁ። ከዚህ በኋላ ምንም አያስፈልገውም። ሩዜን ክድና አድርጌው በእንፋሎቱ ይበስላል። መጨረሻውን አሳያችኋለሁ። ከዚህ እንጨምራለን ማለት ነው። እሺ ተመልካቾቻችን ሩዛችን እንግዲህ ወደ መጨረሻው እየደረሰ ነው። እንግዲህ እንደምታዩት በጣም ያምራል። ያው ጎመኑም ካሮቱም ሁሉም እዚህ ጋር እንዳለ ነው። እኔ ሩዝ አንድ አጥቤ ካደረኩኝ ማለት ነው አልነካውም። ምክንያቱም ሩዙ ስብርብር እንዳይልብኝ ማለት ነው። ይሄው ከአንድ ጎን እንደዚህ ቀና ተደርገው ኦሬዲ በቃ ብረት ድስቱ ጋር ምንም ውሃ የለውም። ሩዙ ደግሞ እንደዚህ ፍልፍል እንዳለ ነው። በጣም ነው የሚያምረው። አያችሁ፣ በጣም ነው የሚያምረው፣ በጣም ማለት ነውና ጣዕሙን እንግዲህ ያው እኛ እንቀምሰዋለን። በጣም ቆንጆ ያልቦካ ሀሪፍ ሩዝ ነውልኛል ማለት ነው። ከዚህ ትንሽ ከለር አለ። እሱን ስጨምር ደግሞ አሳያችኋለሁ። እሺ ውዶችዬ፣ እዚህ ጋር ሁለት ከለር አለ። አንደኛው እንደ እርድ አይነት ከለር፣ አንደኛው ደግሞ ትንሽ ቀይ ከለር ነው። ቀይ ከለሩ ይሄ ነው። ይሄ ማለት ነው ያው እናንተ እቤት ያገኛችሁትን እርድ መጠቀም ትችላላችሁ። ያው እኔ ጋር አጋጣሚ ስላለኝ ነው። ይሄ ደግሞ በጣም ቀዩ ከለር ነው። ሁለቱም ይመሳሰላሉ፣ ግን ትንሽ ቅላትና እንደ እርድ ነገር ያለው ከለር አለ። አሁን እዚህ ጋር እኔ ትንሽዬ ውሃ ጨምርበታለሁ፣ ትንሽ ሳይበዛ። እዚህም ጋር እንደዚህ ትንሽ እዚህ ጋር ይሄው እንደ ቀይ ይሆናል። እዚህ ጋር ደግሞ እንደ እርድ ወይም እንደ ቢጫ ነው የሚሆነው። እነዚህን በማንኪያ እንደዛ ማስላቸውና ሩዜ ላይ ከላይ አደርጋቸዋለሁ ማለት ነው። እናንተ ቤት ያላችሁን ቀላሉን ከለር መጠቀም ትችላላችሁ። በእርድ በቤት የምታገኙትን ከለር ማለት ነው። እሺ ውድ ቤተሰቦቼ፣ የበጠበጥኩት ከለር አንደኛው ይሄው እንደዚህ ስበጠብጠው እርድ ነገር ነው የሚያመጣው። እኔ ብዙም አይደለም፣ ምክንያቱም ከለር ሲበዛም ብዙም አልፈልግም እና የካሮቱ የጎመኑ ከለር ስላለ እሱን እንዳያጠፋብኝ ማለት ነው። እዚህ ጋር ደግሞ ቀዩ ከለር እንደዚህ ጨምረዋለሁ። ከዛ ኋላ ላይ ሲገላበጥ ያው ውስን የተመጣጠነ ዲዛይኑን ያለቀቀ ልዩ ሩዝ እንዲሆን ማለት ነው። እሺ ውዶችዬ፣ እንግዲህ ቅድም ያሳየዋችሁ ከለር ይሄ ነው። አንደኛው ቀይ ይሄ ነው። ከዛ ይሄ ቢጫው ነው። ስናገላብጠው ደግሞ ቀስ አድርገን ስናገላብጠው ያው ስላልበዛ ለሩዛችን ከለሩ ይሰጠዋል ማለት ነው። እንደዚህ ቢጫውና ቀዩ ሲደባለቅ ሩዛችንን ቆንጆ ከለር ያደርገዋል። ያላችሁን ቤት ያላችሁን ነገር መጠቀም ትችላላችሁ ማለት ነው። ሩዛችን እንግዲህ በዚህ መልኩ ተጠናቋል። እስቲ እንግዲህ ሳህን ላይ እናውጣውና ደግሞ ትንሽ እንቅመሰው ማለት ነው። በዚህ መልኩ ሩዛችን ተጠናቋል። እንግዲህ ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ኮሜንት፣ ላይክ፣ ሼር በማድረግ አበረታቱን። በሌላ ቪዲዮ እስከምንገናኝ ቸርን ሰንብት። ባይ